አሁን ያለንበትን ነገር ቀጥታ ብንገባበት ልናቀው ስለማንችል ነው ይሄንን ነገር ያነሳ ነው። ወሎ ላይ እየተፈጸመ ያለውን እየተገደለ ያለው እየተደረገ ያለውን ነገር ማን ነው አስፈጻሚው ለምንድን ነው የሚለውን እንመለስበታለን። ማን ነው ምንድነው እየተደረገ ያለው የት ቦታ ምን እየተፈጸመ ነው አሊዮ ዘርዘር አድርገህ እስቲ ኦኬ ወራዘ ጉዳይ ለጋ ከመግባት አንድ ነገር ላንሳና የተምራን ነገር መታሰር ማለት ነው ተምራን ነገር አለባቸው ጽጌ ማን ነው አሳምነው ጽጌ ናይ ሰዎች ያው ዲዛይን አድርገው ሰጥቷቸው የሚያወሩት ነገር ነው ታምራት ነገር ታሰረ ተባለ እንጂ ስለመታሰሩ ምናቀው ነገር የለም እዛ ቤተ መንግስት አስቀምጠው ሊሆን ይችላል ይሄን በዛው ልስጋ ወሎ ላይ ያው ነገር ያለው ማን ነው ያደረገው እስካሁን ባለ መረጃ የመከላከያ ልብስ የለበሱ መንደር ለመንደር እየሄደው ሰዎችን መሳሪያ ማለት መሳሪያ አላችሁ ብለው የሚያስሩ የሚገሉ ናቸው። ጀነራል ብርሃኑ ጁላ ያናገሩ ሰዎች አሉ ትላንት ማለት ነው። እንዲህ አይነት ስራ ይሰራ ነው ወሎ ላይ ወሎ ኦሮሞ ላይ ይሄ ነገር እየሰራ ነውና እንዴት ነው የምታውቁ ነገር አለው የተባለ ነው። እኔ ጦሬን ተልኮን ፈጽሞ ጦሬ ከዛ ወጥቷል ጦሬ ስለወጣ እኔ እዛ ጋር የማውቀው ነገር የለም ግን እንደሚካሄድ አውቃለሁ ነው ያለው። ይሄ ማለት የልብስ አልብሰው የመከላከያ ልብስ አልብሰው እየሰራ ያለ ነገር አለ ማለት ነው። እኛም እንደተረተር ነው። ሌላው ዓለም ሙስሊም ተጠይቋል እንዴት ነው ሲባል የሰራ ያለው ስራ አግባብ ነው ጥሩ ነው የሚል ምላሽ ነው የሰጠው። ይሄ ማለት ምንድነው ከላይ ወረታች ስሩ ተብሎ የተላከ ነገር ነው ማለት ነው። መንግስት ዳይሬክትሊ እየሰራው ያለ ነገር ነው። ይሄ ለኦሮሞ ላይ ያላቸውን ፕሮጀክት ኦሮሞን የማጥፋት ስራ በይበልጥ ከዛ የወሎን አካባቢ ኦሮሞ የማጥፋትን የማንሳት ፕሮጀክት ነው። ይሄ ምንም ግልጽ ነው እየሰራ ያለው በእኔ ጥርጣሬ የአማራ ልዩ ኃይልን ሚሊተሪ አልብሰው ነው እያሰሩ ያሉት። ለምን ሴቶችን ነው የሚገሉት ህፃናትን ነው የሚገሉት። የ85 አዛውንት ሸማግሌ አዛውንት ሼህ ስራጅ የሚባሉ እሳቸው ቤት ጋር አምጥተው ከትላንት ወዲያ 29 ሰዎችን ሲገሉ እሳቸው ስላዩ ብቻ ማለት ነው። ሀራዋጫ ላይ ማን ነው ምንድነው የምትባላለች እንተሌ የምትባል ድልድይ አለች እና እዛ ድልድይ እዛ ገደል ውስጥ ገደሉ እሳቸው ከቤት ደንግጦ ሲወጡ በአይናቸው ስላዩ ብቻ ተገለዋል። እንዲህ አይነት ስራ የተካሄደ ያለው ይሄ ማለት ምንድነው እዛ ያለው ህዝብ ወይም ደግሞ ማህበረሰቡ አጥፍቶ ነገር ሰርቶ ሳይሆን የማጥፋት ፕሮጀክት ነው እየሰራ ያለው ግልጽ ነው። ይው ተናግረውታል ፋኑን አስታጥቆ ምናምን አስታጥቆ አብይ አስታጥቆን ኢምፓወር አድርጎ ምንም አንፈልግም የፋይናንስ ችግር የለብንም ካሉ መንግስት አስታጥቆ ማህበረሰቡን ሚሊተሪ የለውም ብዙ ሚሊተሪ የለውም ማለት ያው ጨርሷል በጦርነቱ ማለት ነው። ግማሹን በምናምን ሺዎች ተማርከዋል። ህዝቡን አማራውን ህዝብ በፋን ነው የሚለውን አስተማርተው አስለብሰው እያደረጉት ያለ ነገር ነው። ይሄ ለማንንም ግልጽ የሆነ ነገር ነው። ለምን ያደርጉታል? የኦሮሞን ህዝብ የማሳነስ የማዋረድ ተግባር ነው እየሰሩ ያሉት ማለት ነው። ግሬት በየቦታው እየተደረገ ያለውን ጭፍጨፋ በቁጥር ማን ምን አደረገ የሚለውን እየያዝን ነበረ። በተለይ ይሄ ግድያ የበረታበት አካባቢ የወሎ አካባቢዎች ምን አካባቢዎች ናቸው? በተለይ እየደረሰኝ ባለው ኢንፎርሜሽን መሰረት ያኔ ወሎ ለተወሰነ ጊዜያት በቲዲኤፍ እና በኦላ ሰራዊት ቁጥጥር ስር በዋለች ጊዜ ሰራዊቱን ዌልካም ብላችሁ አስገብታችኋል በሚል በተለይ ናሽናሊስት የሆኑ በኦሮሞነታቸው እጅግ በጣም እንትን ብለው የሚታወቁ ሰዎችን ቤት ድረስ እየሄዱ እያፈኑ የፈለጉትን እየገደሉ የፈለጉትን እያሰሩ እንደሆነ የሰማነው እና ይሄ ነገር የት አካባቢ ነው የበረታው? ድሮኖችም እየተጣሉ እንደሆነ መረጃዎች አሉ። እዛ ወሎ እስካሁን ያልቆመ ድሮን የመጣል ነገር እየተካሄደ ነው። ጦርነት የለም እዛ አካባቢ መሳሪያ ይዘው እየተዋጋ ያለ አካል የለም። የኦላ ሰራዊት እንቅስቃሴም ከተማ ወይም ህብረተሰቡ ያለበት አካባቢ እንዳልሆነ ነው መረጃው ያለን። ለምንድን ነው እንደዚህ አይነት ነገሮች ሪታሊዬሽኖች በእንደዚህ አይነት ሁኔታ እንዲደረጉ የተፈለገው? ለምንድን ነው አሊዮ የተካባቢዎች ከዛይቱም ሰው ሊያቆም የሚገባ ነገር ምንድነው? ዓለም ውስጥ የመጡ ብዙ ቅስቀሳ አድርጎ ነበር ማለት ነው። ያደረገው ምንድነው? እኛ ተነሱና ተዋጉሉን ነው። ማህበረሰቡ ነው የመለሰው ምንድነው? አመት አልሞላውም ማርችና ኤፕሪል ላይ የአማራ ክልል መንግስት በብዙ ሺዎች ጦር አዝምቶብን 12 መንደሮችን ከተሞች አቃጥሎብን ያን ከዛ ሳናገግም ለእናንተ ብለን የምንዋጋበት ምክንያት የለንም። ይሄን ኦኬ የፈለገ ይምጡ ከፈለጋችሁ እናንተ ዲፌንድ አድርጉ፣ እኛ ምንም የምታስቸግሩ ነገር የለም። እኛ ሀዘን ላይ ነው ያለ ነው። ብዙ ሰው ሞቶብናል። ከ300 ሰው በላይ ሞቷል። ወደ 80,000 ሰው እስካሁን ተፈናቅሎ ምንም እርዳታ እየተደረገለት አይደለም። ለዛ ብለን ለእናንተ የምትዋጋበት ምክንያት የለም ነው። ኦኬ ቲዲኤፎች መጡ፣ ዛካይ ኦላዎች ያሉ ወጡ። ኦኬ ያን ነገር አደረጉ፣ የተወሰነ ጊዜ አደረጉ፣ ለኋላ ተመለሱ።
ያ ማለት ደግሞ ህዝቡ ምን ያድርግ? ሼክ ሳይቀር ህፃናት ሳይቀር ሸማግሌ ሳይቀር ከተማ ውስጥ እያፈኑ እየገደሉ ያሉት ማለት ነው። ለምሳሌ ሀርቦ አካባቢ ህዝቡን ያነሳሱ ዛካ ያሉትን ወሎዮች ያነሳሱ በህዝቡ ላይ የደረሰ ጥፋት አለ። ሀርቦ ከተማ ውስጥ 6 ልጆች ተገለዋል። ከ6ቱ 1 ሬሳ ብቻ ነው የደረሰ። አንዱ መቀበሩን ሰምቻለሁ። 4ቱ የት እንዳደረሳቸው አላውቅም። ሬሳቸው 12 ቀን ነው አስፋልት የከረመው ማለት ነው። ሰንቀሌ ሰርጤ አካባቢ ከዚህ ሸክላ አካባቢ የሚባሉ ቦታ ከሚሴ ወደ ኖርዝ ነው እየኩል ያለውት እና እዛ አካባቢ ላይ ሲቪል ፒፕል ነው የጨረሱት ማለት ነው። ሰላማዊ ህዝብ አሁን እንዳልኩ ወደ ሀራዋጭ አካባቢ የተገደሉ ሰዎች ከየት እንዳመጧቸው አይተው ሞስት ላይክሊ ከከሚሴና ከደቡብ አካባቢ ያመጧቸው ነው። እስካሁን ክሊር ነገር የለም። ደቡብ አካባቢ ከትላንት ወደ 17 ሰዎች ተገለዋል። ከእስር ቤት ነው አውጥቶ የገደሏቸው። እዚህ ወደ ጨፋሮ ቤት ሁላ የምትባል ቦታ ላይ ቁጥራቸው የማይታወቁ ሰዎች ተገለዋል። በየቦታው ሬሳ አልተነሳም እስካሁን የተገደሉ ሰዎች ማለት ነው። ሬሳ እንዳያነሱ እናንተ ወታደርን ገድላችኋል፣ ወታደሮች ገድላችሁ ሬሳ አላነሳችሁም፣ የእናንተም ሬሳ አይነሳም ብሎ የከለከሉ ያሉት። ህዝቡ ወታደር አልገደለም። በጦርነት መሀል ወታደር ሞቷል ነው ይበልጥ የመጀመሪያ ቀን 2ኛ ቀን አካባቢ ዛካ እንደደረሱ ቦርከና ድጋ አካባቢ ችግር ነበር። ወታደር ተጋጥሞ ወታደሮች ሞተዋል። ከዛ ውጭ ከሚሴ አካባቢ ሸሽተው የመጡ ወታደሮችን እንዳይነኩ ሼኾች ሲከለክሉ ነበረ። አትነኩም፣ በቃ እነኝህ ይቀመጡ፣ ሰላማዊ ናቸው፣ ምንም ምስኪኖች ናቸው፣ ለእንጀራቸው ነው የመጡት ወታደሮች ናቸው፣ አትንኳቸው ብሎ ህዝቡ ያክል ያደረገ ነው። ስለዚህ በአጠቃላይ አሁን የሚደረገው ነገር ምንድን ነው? ህዝቡን የብቀላ ነው። እዚህ ጋር አንድ ሳረሳው ላንሰላን ነገር ሼክ አብዱልለጢፍ የሚባሉ አሉ። በይበልጥ እዚህ ጋር ማስመር ፈልጋለሁ። በኢትዮጵያ ውስጥ ኡስታዞች ነን የሚሉ ኢትዮጵያ ውስጥ ሼኾች ነን የሚሉ የመሪነት ቦታ አለን ብለው ህዝቡ ባይመርጣቸውም ከምርጫችን ይሰማ ጀምሮ የመሪነት ቦታ አለን ብለው የተቀመጡ ሰዎች ናቸው። ህዝቡም እንደ መሪ የቆጠራቸው ናቸው። በዚህ ዙሪያ ግን ምንም ሰነፍቱ እያዩ አይደለም። ሉክ አፋር ክልል መስጊድ ተቃጠለ ብለው ጮኸዋል፣ ጽፈዋል። አፋር ክልል ህዝብ ተራበ ብለው ትላንት እዛ ነበሩ የተወሰኑ ኡስታዞች ማለት ነው። መስጊድ አልሐምዛ ጨፋሮ ቤት ውስጥ የአብይ ድሮን ነው የመታው። መስጊዱ ውስጥ ደረሳዎች አልቀዋል። አጣዬ ጥሩሲና የሚባል አለ። ሁለት ጥሩሲናዎች ናቸው። የቀሚሴው ጥቅስ አሁን የአጣዬ ጥሩሲና አርባዋዩ ላይ ማለት ነው። ያ መስጊድ ዳሜ ደርሶበታል። እዛ አካባቢ ቦምብ አርፏል። ብዙም የተጎዳ አይመስለኝም መስጊዱ። ልጎ መታራ ውስጥ ኢማም ተገሏል። ሴቶች ከነቤታቸው ተቃጥሏል በአብይ ድሮን ማለት ነው። ሼክ አብዱልለጢፍ ኢትዮጵያ ውስጥ አሉ ከሚባሉ ዑለማዎች አንዱ ነው። ያውቁታል፣ ብዙዎች ያውቋቸዋል ይገምታሉ። እሳቸው ያደረጉት ምን ነው? ከሚሴ ላይ ህዝቡን ጅሃድ ነው ብሎ የዞን ሊቀመንበሩ አህመድ ሀሰንና የእሱ ካድሬ የሚገባባቸው ሼክ ነገሮች ህዝቡን ሊያነሳሱት ነበረ፣ ሞክረዋል። አብዱልለጢፍ ግን ሃይማኖታዊ በሆነ ስርዓት ሃይማኖት የሚፈቅደውን ነገር አጣቅሰው ከቁርአን ከሀዲስ አጣቅሰው ይሄ ነገር በሃይማኖት ጅሃድ ሊሆን የሚችል ነገር አይደለም፣ መዋጋት የሚፈልግ ከሆነ ጅሃድ የሚለውን ቋንቋ ትቶ መዋጋት ይችላል ነው ያሉት። አሁን እዛ አካባቢ ቲዲኤፎች አካባቢውን ለቀው ሲሄዱ አሜ ሙሄ የሚባል እዚህ ጋር አሜ ሙሄ አብዱልለጢፍ አንድ ነገር ቢሆኑ ተጠያቂው አንተ ነህ ልለው ፈልጋለሁ፣ አሰምርበታለሁ። ሼክ አብዱልለጢፍ አንድ ነገር ቢሆኑ ምናልባት ገለዋቸዋል የሚል እምነት ነው ያለኝ፣ አላህ ይጠብቃቸው። እሳቸው አንድ ነገር ቢሆኑ ተጠያቂው አሚ ሙሄ ነው። ለምን ካልከኝ ቤታቸው ሄዶ ቢያንስ የ60 ዓመት አዛውንት ናቸው፣ ሰዎች ውስጥ ያሉ ናቸው። ኤርሊ 60 ይሆናሉ ይገምታሉ። ልጅ ያለውን ማቃቸው በዱላ ደብድቦ 3 ሰዎች አይ ቲንክ ስማቸው መጥቀስ ከቢር ሐሚድ የሚባሉ መሐመድ የሚባሉ ሸማግሌዎች ሹፌራቸው መሐመድ ሁሴን የሚባል ጭኗቸው ነው የሄዱት። ይዘዋቸው ሲሄዱ እዚሁ አንግደላቸው ብለው ነው ሲባባሉ ነበረ። ምናልባት ገላዋቸዋል የሚል ጥርጣሬ ነው ያለኝ። ወደ ኡስታዞችና ወደ ሼኾቹ ልምጣለን። ሌላ አካባቢ ተፈጠረ የሚል ነገር ያናፍሳሉ። መስጊድ አልሐምዛ ተቃጥሎ በድሮን ተመቶ ትንፍሽ አላሉ። አብዱልለጢፍን የሚያክል እሳቸውን የሚያክል ዑለማ ገለዋቸው ሊሆን ይችላል፣ ትንፍሽ አላሉ። እዚህ ጋር ማስቀመጥ የምፈልገው እንደ ሙስሊም መሪነን እስካሉ ድረስ ይህን ህዝብ በትም ቦታ ላይ የተፈጠረው በእስልምና የተፈጠረውን ጥቃት ሊያወግዙ ሊሟገቱ ይገባል። ተቃዋሚ በተካለው አካል ተፈጸመ ተብሎ
እርየየ ብለው እዚህ ጋር መንግስት ነኝ የሚለው አካል ደግሞ በዑለማዎችና በመስጊዶች ላይ የሚያደርሰውን ጥቃት ሊያወግዙ ይገባል። ያ ካልሆነስ አፋቸውን ዘግተው ሊቀመጡ ይገባል። ይሄን የምልበት ምክንያት ለምን መሰለ? መልእክት ልኬያለሁ። ስለ መስጊድ ኸምሳን ጽፌያለሁ። መልእክት ልኬያለሁ። ጎበዝ ይሄ ነገር እንደዚህ የሆነ ነው። ምን እየጠበቃችሁ ነው? ሼክ አብዱልለጢፍ እንዲሆነዋል። ምን እየጠበቃችሁ ነው? ይሄን ተናግሬያለሁ። ማንም ምላሽ ሰጠኝ የለም። ሌላው ይቅር በዚህ በሰርጤ ሰንቀሌና ሀርቦ አካባቢ ያለው ማህበረሰብ ወሎየው አርጎባ ሙስሊም ነው። ሀርቡ ላይ 6 ሰዎች ገለውብን። አንዱ ሐኪም ነው። ሐኪሙን አልገደሉትም። ከባቴ ሲመጡ ነው ያልገደሉ። ምክንያት ነው እኔ ዶክተርን ኦሮሞ አይደለም ብሎ የተረፈው ሙፍቲ የሚባል ልጅ ፋርማሲስት ነው። የራሱ ፋርማሲ ያለው ከሚሴ ውስጥ ማህበረሰቡን እያገለገለ ያለ ነው። አሁን ወቅቱ ምናልባት ኢንፍሌምድ ሆኖ ያልተቀጣጠለው በሁለት ሙስሊሞች መካከል ያልተቀጣጠለው እሳት እዛ አካባቢ ህዝቡ ወደ ገጠር ሸሽቷል ያለው። ከተማ ያለው ወይ ራሱን ዲፌንድ እያደረገ አይደለም፣ ወታደሩ እየረገጠው ነው። ኢንፍሌምድ ሳይሆን ቀርቷል። እዚህ ጋር ሰውን ገለው 12 ቀን ሬሳ መንገድ ላይ አስቀምጠው አዋርደው ነገ የከሚሴ ኦሮሞ ሬሳ እንዲሆናል ይሄ ተዋርጃለሁ ብሎ ሙስሊም በሙስሊም ላይ ቢነሳ ጎበዝ ችግር ያመጣብናል። ይሄን ነገር ከቻላችሁ ቦታው ሂዱና መፍትሄ ስጡት ብዬ መልእክት ልኬያለሁ። እንደደረሳቸው እርግጠኛ ነኝ። ወል ከደሴ አካባቢ የመጡ ሰዎች ከሸክላ ጀምሮ እስከ ሀርቡ ድረስ ብዙ ሬሳ አለ ብለውናል። የሲቪል ሬሳ ሳይቀር ወታደርም አለ፣ ሲቪላያንስ የሚሆኑ ሰዎች ሞተዋል ብለውናል። ስሙ መጥቀስ አልፈልግም። ምናልባት ኢንተርቪው ከሰማ ያውቀዋል ኡስታዙ ማለት ነው። ስለዚህ በዚህ ላይ የሚሰሩት ነገር ካለ ሊያስተካክሉ ይገባል። ያ ካልሆነ መሪ ማለት በመሪነት ደረጃ ከተቀመጥ የሚመጣብንም አደጋ ተቀብለህ ምትመራውንም መርተህ እንጂ አደጋን ፈርተህ ኮሰ ቤት ተቀምጠህ ነገ መሪ ነኝ ማለት አይሰራም። ይሄ ሊነገራቸው ይገባል። እንደ ሃይማኖታቸውም ስርዓት ወይም እናውቃለን መሪ ነበር ተቀምጧል፣ ህዝቡ መሪ ነው ብሏቸዋል። ይሄ ነገር ሊስተካከል ይገባል። ግሬት እስቲ ያቀን ወይ ወራንተ ጥያቄ ሊሄድ ብዙ ነገሮችን ያነሳ ነው። ቦታዎቹን ጠቅሰናቸዋል። ጥቃት እየደረሰባቸው ያለውን ቦታ ጠቅሰናል። ማን እያደረሰ እንደሆነ አንስተናል። በተለይ ብዙ ነገሮችን ኢንፎርሜሽኖች ከዛ አካባቢ እንደደረሱን ልክ የሰራዊቱ ከዛ አካባቢ ለቆ መውጣትን ተከትሎ በተለይ ኦሮምኛ ተናጋሪ አማርኛ ተናጋሪ እያሉ እየለዩ እየመጡ የኦሮምኛ ተናጋሪ ወሎዬ ላይ በጣም ከፍተኛ ጥቃት እያደረሱ እንደነበር በመረጃዎች የተረጋገጡ ነገሮች እየደረሱ ነበር። ሌላ በጣም የሚገርመው ማህበራዊ መሰረተ ልማቶች ባንክ እና የቴሌኮም አገልግሎትን የውሃ አገልግሎት ሁሉንም አገልግሎት አሱነስ የትግራይ ኃይሎች ለቆ እንደወጡ ደሴና ሌሎች አካባቢዎች ላይ መልሶ እስካሁን ወሎ መላ ወሎ ማለት በሚቻል አይነት ሁኔታ የኢንተርኔት አገልግሎት የስልክ አገልግሎቱ አንዳንድ ቦታዎች ላይ ነው የሚሰራው። እስካሁን መሰረተ ልማቶች እንዳለ ሬዚዩም አልተደረጉም ወይም ደግሞ እንዲቀጥሉ አልተደረጉም። እንግዲህ በወታደር መልቀቅ ከተባለ የተለቀቁባቸው አካባቢዎችን በየቀኑ እየሄዱ ያለውን ፕሮግረስ ሪፖርት እያደረጉ ነው። ወሎ በሙሉ ኔግሌክት ተደርጎ ህብረተሰቡ ብላክ አውት ተደርጎ አሁን ለሚፈጽሙት አትሮሲቲ ምናልባት እንዳይጋለጥባቸው ለማድረግም ነው። ይሄንን አሁን አንዳንዱን ነገር እዛ አካባቢ ሄዶ ያለውን ነገር ተመልክቶ ከዛ አካባቢ እየወጡ ፎቶዎች ቪዲዮዎች ምናምን የሚላክልን ከዛ ከወጡ አካባቢ ነው። ብዙ ነገሮች ተቋርጧል እና ይሄንን ማህበረሰብ ሌላ አካባቢ ያለው የኦሮሞ ማህበረሰብ እንዴት ነው ማየት ያለበት? እንዴት ነው ለነዚህ ማህበረሰብ አቤት ብሎ ድምጽ ሊሆናቸው የሚገባ የሚለውን ነገር እኔና ወደ መጨረሻው እንሄዳለን። አሊዮ ኦኬ፣ እንዴት ነው ሊያው የሚገባው? ያው የተወሰነ ደረ ኢንፎርሜሽኑ አለ ሰው ጋር ደርሷል። ማንም ሰው ጋር ማለት ነው። አሁን ሊያደርጉልን የሚችሉ ነገር ኮዛችንን ፍላግ ማድረግ ነው። ውጭ ያለው ማህበረሰብ አገር ቤት ያለው ማህበረሰብ ይሄ ነገር ወሎ ኦሮሞ ላይ ይሄ የተፈጸመ ነው፣ ጄኖሳይድ የተፈጸመበት ነው የሚለውን ነገር ፍላግ ሊያደርጉልን ይገባል። አሁን ጉዳዩ ምን ደረጃ ደርሷል መሰለ? ወሎ ላይ ብቻ አላበቃም።
ዛሬ ጠዋት ፈጅር ሶላት ሰግጄ አንድ አናግሬ አገር ቤት ደውዬ በጣም የረበሸ መልእክት ነው የደረሰኝ። ጅጅጋ ዩኒቨርሲቲ የሚማሩ ወሎዬዎች የወሎ ኦሮሞዎች ባስ ተሳፍረው ይሄዳሉ። ለገጣፎ ላይ ፌደራል ፖሊስ ያስቆማቸዋል። ባሱ መታወቂያ ሲያሳዩ የ21ዱ የከሚሴ ዙሪያ ልጆች ናቸው። የዩኒቨርሲቲ መታወቂያ አላቸው። ሁለቱንም አብረው አያይዘው ያሳያሉ። ከ25ቱ 21ዱን እዛ አድርገው ሲያሳዩ 4ቱ ሀሳቡ እንዴት እንደመጣላቸው አላውቅም። የከሚሴን ዙሪያ መታወቂያ ይደብቁና እኛ የደሴ ልጆች ነን፣ ጁንታ ቤታችን አቃጥሎ የዩኒቨርሲቲ አይዲ ብቻ ነው ያለን ብሎ እሱን ያሳየው። 4ቱን ሲያሳልፏቸው 21ዱ የት እንደደረሱ አይታወቅም። የማን የሰራው? ለገጣፎ ላይ ፌደራል ፖሊስ ነው። ስለዚህ ይህን ኢንፎርሜሽን ይዞ ሌላ አካባቢ ያለው ኦሮሞ ፍንፍኔም ውስጥ በፍንፍኔ ዙሪያም ውስጥ ኦሮሚያም ውስጥ ያሉ ኦሮሞዎች ፕሮቴክት እንዲያደርጉ እንዲህ ነገር ኮዞችን እንዲከታተሉን ማለት ፈልጋለሁ። ወይ ስማቸውን ወይ አንዱን የማግኘት እድል አለኝ ከማነው ከሚሴ ሰው አይደለሁም ብለው ሌላ መታወቂያ አይተው ከ4ቱ አንዱ የማግኘት ቻንሱ አለኝ። ስልኩን እየጠበቅኩ ነው። ምናልባት የሌሎችን ስሞች እና ቀበሌያቸውን የሚያውቀውን ሊስት አድርጌ ሶሻል ሚዲያ ለማሳወቅ ሞክራለሁ። ስለዚህ ይሄን ያክል ከከሚሴ ውጪ ይሄን ያክል በሄድንበት ተከትሎን ችግር እየሄደ ነው ማለት ነው። ስለዚህ ሌላ ያለው ማህበረሰብ ኦሮሞ ማህበረሰብ የኦሮሞ ወዳጅ የሆነ ማህበረሰብ እንደዛ አይነት ኮዞችን አብሯችን ሊቆምና ፍላግ ሊያደርግልን ይገባል። የተጎዱ ወገኖቻችንን በተቻለና አቅም ሊረዳልን ይገባል። አትሊስት በሁማኒቴሪያን እይታ ማለት ነው። አሁንም ወደ ዲል ልመልስልን፣ ወደ እስልምና ልመልስልን። አንድ ማለት በጣም የሚገርመኝ ነገር አለ ማለት ይሄን መረጋገም ስለፈለኩ እንዲገባችሁ ስለፈለኩ ነው። ለምን መሰለ ይሄ ችግር መፈጠር የ2019 ላይ ነው፣ ማርች ላይ የጀመረው ማለት ነው። ከዛ እስከ አሁን እስከ ኤፕሪል እስከ ማርች ባለፈው ድረስ ወደ 6 ጊዜ ወረራ ተደርጎብናል። ወደ 80 ምናምን ሰው ሜዳ ላይ አለ። ወደ ስንት ሺህ ቤት ወደ 1500 ቤቶች ተቃጥለውብናል። የሚያሳዝንህ በጣም የሚያሳዝንህ ግን ታውቃለህ፣ በዚህ በዳዒነን ኡስታዝ ነን ሼኾች ነን የሚሉ አናግራቸውም አውቃለሁ። ምናልባት ስሙን አልጠቅሰውም እዚህ ጋር ከኡስታዞቹ ብዙ ጊዜ ማንም ሆንክ ማንም ኦሮሞን ካልሆንክ በችግር ጊዜ የሚደርስ ኡስታዝ አለ። ባለፈው ኩንታል ተሸክሞ ደሴ ሄዷል። ፎቶ ሶሻል ሚዲያ ነበረ፣ ያውቁታል። ስሙ መጥቀስ አልፈልግም። ከሱ ውጪ ስልኬን እንኳን አይመልሱም። በተለያየ አጋጣሚ አናግራቸው ስልኬን እነሱ ጋር አለ። የሆነ ችግር ቦታ ፈጥሯል የምትረዱ ነገር አለው ይስላቸው፣ ከዛ በኋላ ስልኬን የማያነሱም። በጣም የሚያሳዝን ባለፈው አንድ ጊዜ ስልጤ አካባቢ ጎርፍ ተደረሰ ብለው ተብሎ በቃ ሙስሊሞች ተጎዱ ብሎ ሲሄዱ ነበረ። አፋር እኮ በእኛ ላይ አቋርጠህ ነው እኮ ከደሴ ከምናም አይረዱ አይደለም የኔ ሲሄዱ ነበረ። የእኛን ግን እንደ ሙስሊም እንደ ኦሮሞነት እኮ እንደ ሙስሊምነት እነዚህ ሰዎች ሙስሊም ናቸው እኮ ምን እናድርግላቸው ያለ ሰው የለም። ለምን እንደሆነ አይገባኝም። ለጉራም አይደለም ሌላም ነገር አይደለም። የኢትዮጵያን እስልምና ቀጥ አድርጎ ያሉት ወሎዮች ናቸው እስካሁን ድረስ። ደሴ አሁን በአማርኛ ተናገሩት ነው የሚታወቀው። የኢማሞቹን ስም ልጠቅስልህ እችላለሁ ከነ ትውልድ ቦታቸው ኦሮሞዎች ናቸው። ሼህ መሐመድ ሐምዲን አሉ የቦረና ኦሮሞ ናቸው። ግን መንግስትን ስለሚፈሩ ነው ኦሮሞ ሲነሳን መንግስትን ስለሚፈሩ ሌላ ነገር አይገባኝም። እና አድበስብሰው ሲያልፉት አያለሁኝ። ይሄን ነገር የምትረዱን ከሆነ እርዱን፣ ካልሆነ ደግሞ በማንም እርዳታ አለ ሙዜ ደረስን አላህ አለ። እና ያለው ችግር በጣም የተወሳሰበ ነው። እና ሌላው አካባቢ ማህበረሰብ በዚህ ላይ እንዲረዳን ከዛ በፊትም ብዙ ጊዜ ጥሬ ነበር። ቢያንስ ባለፈው ወደ 80,000 ሰዎች ተፈናቅሎብናል፣ ሜዳ ላይ አለ ባካችሁ ዱን ስንል ከጥቆች የተወሰነ እርዳታ ተገኝቶ አልሐምዱሊላህ ከሀገር ቤት የሚረዱ ሰዎች አሉ። ግን የጠበቁት ያክል እርዳታ አላገኘም። ይሄ ነገር ለምን አልደረገም ስንል ኦሮሞ ስለሆነ ለምንም አይደለም። ኦሮሞ ራሱ አገር ቤት ያለው ኦሮሞ ራሱ ሊረዳ ይፈራል። አገር ቤት ያለው ሌላ ሙስሊም ደግሞ እንደ ባዕድ ነው የሚያይ። ውሸት ነው። ብዙ ነገሮችን ገምግም ያለሁኝ። ይሄ አኹል ሙስሊም አኹል ሙስሊም ይባል አባባል አላቸው። እኛ ዘረኛ አይደለም የሚባባላቸው ግን ቁጥራን ዘረኞች ናቸው እና ኦሮሞ ጠሊታ ናቸው። ያ ምንም ችግር የለም። ግን ሞር እንደው አላህን እንፈራለን የሚሉ ሰዎች ሌላው ማህበረሰብ ኦሮሞ ማህበረሰብ ክርስቲያን ሆኖ አቀፈታ ሆኖ ሌላው ማን ነው ሙስሊሙ አትሊስት በተቻለ አቅም ይሄን እንድታቋቁሙት ማለት ፈልጋለሁ።
አንድ ሁሉም ሊያቆም የሚገባ ነገር አለ። እዚህ ሳልጠቅስ ማለት ነው ደጋግሜ ልጽፈው ይችላል። የወሎ ኦሮሞ አሁን የተከፈተበት ከዛ የተከፈተ ጦርነት አለ። አሁንም ያለበት ፈተና አለ። ወላሂ ላዚም አንድ ሰው ከዛ ቦታ ይነቃነቅ እዛው አልቀን እዛው ታሪክ ነው አንፋቢል። ግን ህፃናቶችና ሴቶች ስላሉ ምግብ ውሃ መቅመስ ስላለባቸው በተቻላችሁ አቅም ጫና የምታሳድሩ ሰዎች ኡስታዞችም፣ ሼኾችም፣ ሌሎችም ቄሶችም፣ ፓስተሮችም ዋቴቨርቲዝ ማለት ነው ማድረግ የሚችሉ ነገር ካለ መንግስት ላይ ጫና ማድረግ የሚቻል ከሆነ አትሊስት ህፃናትና ሴቶች እህል እንዲቀምሱ ውሃ እንዲቀምሱ እዛ ላይ ስሩልን። ያ ነው ማለት የምፈልገው። ዛክ ግሬት። የመጨረሻ ጥያቄ ምናልባት የቀረኝ የምትለው ነገር ካለና የመጨረሻ ጥያቄ እና አስተያየት እንድትሰጥበት የምፈልገው አሁን ስልክ ከተለያዩ ሀገራት ከሚኖሩ የወሎ ተወላጆች እየተቀበልኩ ነበር እና ፕሮጀክቱ ከላይ ከነ ሚኒሊክ ቤተመንግስትና ከባህር ዳር የሚመጣ ፕሮጀክት ቢሆንም